አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እሺ ውድ ቤተሰቦቼ እንግዲህ ከብዙ ቆይታ በኋላ ወደ እናንተ በቅ ብያለሁ ማለት ነው። እንግዲህ ኢትዮጵያ ስንገባ በጣም ቢዚ ነው የምንሆነው እና እንደዚህ ቪዲዮ ለመስራት እንደዚህ ቪዲዮ እየሰራን ለመልቀቅ ትንሽ ይከብዳልና ብቻ ግን አልሐምዱሊላህ እና ዛሬ ውድ ቤተሰቦቼ በስጋ ወጥ አሰራር ነው የመጣሁት። እንግዲህ ኢትዮጵያ ተገባ ብዙ ጊዜ ሰርቻለሁ። በነገራችን ላይ ግን አሁን ላይ እየሰራሁ ግን ቪዲዮ እየሰራሁ አልነበረም እና እስኪ ቆይ ዛሬ ልቀርጽላቸው ብዬ በኢትዮጵያ ኩሽና ከች ብያለሁ ማለት ነው። እና ውድ ቤተሰቦቼ እንግዲህ እዚህ ጋር እንደምታዩኝ ፌርሜሎዬን ጣድ አድርጌ ሽንኩርቴን ከትፌ ሽንኩርቴን እያቁላለሁ ነው። እዚህ ጋር ነጭ ሽንኩርቴን ቅጥቅጥ አድርጌ ቀይ ሽንኩርቱ ጋር እያቁላለሁ ነው ማለት ነው። እና ጫጫታ ስለነበር ነው ሚውት አድርጌ እንደገና ሪኮርድ እያረኩ ነው ማለት ነው። እና እዚህ ጋር ሽንኩርቴና ነጭ ሽንኩርቴን በደንብ እያሸሁኝ ነው። እንግዲህ የኢትዮጵያ አሰራር የኢትዮጵያ ወጥ አሰራር ማለት ነው። እና ይቅርታ እንደዚህ ሽንኩርቴን በደንብ አሸዋለሁኝ ቀስ እያልኩ ማለት ነው። እዚህ ጋር እንደምታዩት በጣም ድስቱ ይዞብኛል ማለት ነው። ቀስ እያልኩኝ እንደዛ ማስለዋለሁኝ። ከዚህ ጋር እንደምታዩት ዘይቴን አዘጋጅቻለሁ። ዘይቴን የሚበቃኝን ያክል ዘይት እጨምራለሁኝ። ስጋው ደግሞ የግመል ስጋ ስለሆነ ብዙም ዘይት አይፈልግም። ይህንን ዘይቴን በደንብ ሽት አደርገዋለሁ ነጭ ሽንኩርቴና ቀይ ሽንኩርቴ ጋር በደንብ አንቸከችከዋለሁኝ። እጄን ማቆም የለብኝም ምክንያቱም እንዳያርብኝ ማለት ነው። በጎን ሙቅ ውሃ ጥጃለሁኝ። ከዛ ይሄንን ለአንድ 10 ደቂቃ ለ5 ደቂቃ ገጥመዋለሁኝ። ግጥም አድርጌ በደንብ ችክችክ ትልልኛለች ማለት ነው። ከዛ እዚህ ጋር ከፍተውና እንደምታዩት በደንብ እየተቁላላ ነው ሽንኩርቱና ነጭ ሽንኩርቱ። ብዙን ጊዜ እጄን እንትን አይደለም ምክንያቱም እንዳያርብኝ ማለት ነው። ከጎረና ደግሞ በጣም ከባድ ነው። ሽታው ጣዕሙ ሌላ ሌላ ነው የሚለውና ይሄን እንደዚህ በደንብ ሽት አደርገዋለሁኝ። እቺ እንዳያባራርቅና በደንብ አሸዋለሁ ማለት ነው። እዛ እንደዚህ ከፈት ገጠም እያደረኩ በደንብ አቁላላለሁኝ። ከዛ እዚጋ ሞራዬን ቅጥቅጥ አድርጌያለሁኝ። ሞራውን በደንብ አሸዋለሁኝ ከሽንኩርቱ ጋርና ከዘይቱ ጋር። ዘይት የሚያሳነስኩት እዚጋ ሞራ ስላለኝ ነው። ምክንያቱም ዘይት ማብዝቼ ሞራውንም ካረኩኝ በጣም እንትን ይላል። የግመል ስጋ ታውቃላችሁ፣ ይቅርታ እንትኑ ይበዛል ማለት ነው። ሰፈፉ በጣም ይበዛልና ይዘጋችኋል፣ አይበላም ማለት ነውና አሁን ይሄን እንደዚህ በደንብ አሸዋለሁኝ። ከዛ እንደዚህ በደንብ ካሸሁት በኋላ ያዘጋጀሁት በርበሬ አለ። ያንን በርበሬ ደግሞ ስጨምር ማሳያችሁ ይሆናል ማለት ነው። እዚህ ጋር የበርበሬን እየጨመርኩኝ ነው። ቆንጆ ማሪቆና ሚጥሚጣ ትንሽ ነው ያለው። ድስቱ በጣም ትልቅ ስለሆነ በጣም ብዙ በርበሬ ነው የማደርገው። ቢያንስ ወደ 10 መልአጋ ወይንም ማንኪያ የሚያክል አደርጋለሁ። በርበሬ በጣም ቆንጆ የሆነ በርበሬ ነው። ሲጣፍጥ ሽታው ለራሱ ልነግራችሁ አልችልም።
እና ይሄንን በደንብ አዋህደዋለሁኝ። በደንብ ጥብስ አረገዋለሁ እንዳይለባለብ። ትንሽዬ ሚጥሚጣ ስላለው በደንብ ነው የምጠብሰው በደንብ ውሃው ጥፍፍ ብሎልኛል። ቆንጆ አድርጌ አጥቤያለሁ። ስጋዬን እጨምራለሁኝ። ስጋውን ጨምሬ አጥንቱን በደንብ አሸዋለሁ። መጀመሪያ አጥንቱን ነው የምጨምረው እንዲበስልልኝ ማለት ነው። ከዛ ይሄን አጥንቱን በደንብ አዋህደዋለሁኝ። ቅርታ ይኸው ስጋዬን ልጨምር ነው አሁን። እዚህ ጋር ስጋዬን ጨምር አረግና በደንብ እሽት አረገዋለሁኝ። ከበር አሪፍ ነው የሚሆነው ማለት ነው። ስጋ እንደምታዩኝ ውሃዬን የሚበቃኝን ያክል ውሃ ጨምሬያለሁኝ። ከዛ በደንብ በማስለውና ግጥም አረገዋለሁኝ። ብስል ይላል። ያነሰውን እንግዲህ እየቀማመስኩኝ እጨርሳለሁ ማለት ነው። እዚህ ጋር እንደምታዩት በደንብ በስሎልኛል። እና ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እና በዚህ መልኩ ጨርሻለሁ ማለት ነው። ትንሽዬ እዚች ጋር ነጭ ሽንኩርት ነበረችኝ መጨረሻ ላይ አሁን እንደዚህ ጨምሬያታለሁኝ። አንድ ማንኪያ የምትሆን የሻይ ማንኪያ። ከዛ ካላስ በሻይ ማንኪያ ኮረሪማዬን አረግና እገጥማለሁ ማለት ነው። እዚጋ እንደምታው ኮረሪማዬን መጨረሻ ላይ ጨመርኩኝ። ቆንጆ ወጥ፣ የስጋ ወጥ ሽታው ልነግራችሁ አልችልም። እና ውድ ቤተሰቦቼ በዚህ መልኩ ጨርሻለሁኝ። እንግዲህ እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር በማድረግ ስጋ እንደመታወት ወጤና አውጥቼ ጨርሻለሁኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።